ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን፣ ጋር ሁሉ ሰላም ነው። እና ዛሬ ይዤላችሁ የመጣሁትኝ የቡና አሰራር ነው። ለየት ያለ ቡና አሰራር ከውጭ ገዝታችሁ የምትጠቀሙትን ቡና እቤት ውስጥ እንዴት አድርጋችሁ ማፍላት እንዳለባችሁ ልነግራችሁ ነው። እኔ የተጠቀምኩት ይሄንን ቡና እና ይሄንን እስካፌ ከዚህ ወተት እና ስኳር ተጠቅሜ ቆንጅዬ የሆነ ቡና አፍልቻለሁ። ከውጭ ገዝተን የምንጠጣውን ቡና ምርጥዬ ቡና ናት እና እናንተም በቤታችሁ እንደዚህ አፍልታችሁ መጠቀም ትችላላችሁ። እና የተጠቀምኩት ግብአቱ ከዚህ ቡና በዚህ ማንኪያ 2 እና ከዚህ ደግሞ ይሄ ኮፊ ሚት 1 ማንኪያ ትልቁ ማንኪያ 1 ከዚህ ደግሞ ግማሽ ሲኒ ስኳርና ይሄንን ሁለቱን አንድ ላይ ማለት ነው። ለሁለት ፔርሙዝ ውሃ ይሄን ሁለቱን ለአንድ ፔርሙዝ ውሃ ይሄን ሁለቱን አንድ ላይ ነው የምንጠቀመው። እና ከነስካፌ 2 ማንኪያ ደግሞ ኮፊ ሚት 1 ማንኪያ ግማሽ ሲኒ ስኳር ይሄንን ወተት 2 ፍሬ ነው የተጠቀምኩት እኔ ለአንድ ፔርሙዝ ውሃ። እና እንደዛ አድርገን ቆንጆዬ ቡና አፍልተን ቤት ውስጥ መጠቀም እንችላለን። ሞክሩት፣ ትወዱታላችሁ። ግቾ ነኝ። መልካም ቀን።